ሰላም ቤተሰቦች እንዴት ናችሁ? ዛሬ እዚህ ጋር የመጣሁት ለስፒሪቹዋል ኤንድ ሳይንስ በተመለከተ ዩኒቨርሲቲ ኦፍ ፔንሲልቬኒያ ውስጥ የተደረገውን ኤክስፐሪመንት ሙከራ ምንድነው ሳይንስ እና ስፒሪቹዋል አብረው ይሄዳሉ ወይ የሚለውን ነገር ስለ ልሳን በተመለከተ የተደረገውን ኤክስፐሪመንት የሚያሳይ ቪዲዮ ነው እዚህ ጋር ማሳያችሁ። Today we examine the Christian practice of speaking in tongues. Newberg is exploring the relationship between faith and science. He's recently published a study of Americans speaking in tongues. Remarkably, he discovered that what's happening to them neurologically looks a lot like what they say is happening to them spiritually. I know አንዳንዶቻችሁ private message ልካችሁልኛል ይሄ ጴንጤዎች ልሳን ምንድነው እውነት ነው ወይ ምናምን ሚል ጥያቄ አብዛኞቻችሁ ልካችሁልኛል። ልሳን መጽሐፍ ቅዱስ ላይ clearly ተጽፎልናል። especially አዲስ ኪዳን ላይ ኢየሱስ ክርስቶስ ወደ ሰማይ ከመሄዱ በፊት ሲያርግ ሞትን ድል አድርጎ ከተነሳ በኋላ እኔ ብሄድ አጽናኙን እልክላችኋለሁ ያለው አንዱ መንፈስ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ላይ በደንብ ተጽፏል። ስፔሻሊ ቆሮንቶስ ምዕራፍ 14 ላይ ገብታችሁ ብታነቡት ስለ ልሳን በደንብ ተጽፏል። ልሳን መጽሐፍ ቅዱሳዊ ነው፣ የእግዚአብሔር ቃል ነው። ልሳን ለሁላችንም ለሁሉ ክርስቲያን ለሆነን ሰዎች የእግዚአብሔር መንፈስ በውስጣችን እስካለ ኢየሱስ ክርስቶስን እስካመን ድረስ በውስጣችን የተሰጠ ነው። ስፔሲፊካሊ ለዚህ ሲግኒፊካንት ግሩፕ ተብሎ የተሰጠ ነገር የለም ማለት ነው። የእግዚአብሔር መንፈስ በሁላችንም ውስጥ ያድራል። ለዚህ ነው መጽሐፍ ቅዱስ እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። ስለዚህ እኛ የእግዚአብሔር ቤተ መቅደስ ስንሆን የእግዚአብሔር መንፈስ በውስጣችን ያድራል። ልሳንን actually መጽሐፍ ቅዱስ በሁለት ነው የሚከፍለው። አንደኛው ምንድነው አንዱ ሰው ልሳን ሲናገር ለአንደኛው ደግሞ የማስተርጎም እንትን ይሰጠዋል ማለት ነው። ሌላው ደግሞ ብቻችንን ስንሆን ከእግዚአብሔር ጋር የምንጸልይበት ላንጉዌጅ ነው። መጽሐፍ ቅዱስ ላይ ምን ይላል መሰላችሁ? ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ይላል። እቺን ቃል በደንብ አድርጋችሁ አስቧት። በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው። ዳሚንስ ምን ማለት ነው? መንፈሴ ነው እንጂ አይምሮዬ አክቲቭ አይደለም ማለት ነው። ሰው ኮምፕሊትሊ አሁን በአይምሮአችን አይደለም እንጸልያው፣ እግዚአብሔር መንፈስ በእኛ ውስጥ ሆኖ ይጸልይልናል። ይሄ የማሳያችሁ ኤክስፐሪመንት ይሄን በቃ ኤግዛክትሊ አራተኛው ቁጥር ላይ ያለው ነው በቃ ቫሊዴት ያደረጉልን። እውነት ነው የእግዚአብሔር ቃል ምንም አይነት ቫሊዴሽን አይፈልግም ከሳይንስ ወይም ከምን ግን ይሄንን ኤክስፐሪመንት አድርገው ያገኙት ውጤት በጣም የሚያስገርም ነው። ሶ ምንድነው ቤዚክሊ የተደረገው? ልሳን መናገርና በአይምሮአችን የምንናገረው ነገር መጽሐፍ ቅዱስ እንደሚለው ትክክል ነው ወይ? ይሄንን ነገር ቫሊዴት ማድረግ ስለፈለጉ እንደዚህ አይነት ኤክስፐሪመንት አደረጉ ማለት ነው። We're really going to look at this very, very powerful force in human history of religion and spirituality. I think we really have to take a look at how that affects our brain, what's changing or turning on or turning off in our brain. ዶክተሮቹ የሚሉት ብዙ ጊዜ ሰዎች ስንናገር ይሄ ፍሮንታል ሎባችን ጭንቅላታችን ፓርት ፍለፊቱ ፓርት ማለት ነው ሁልጊዜ አክቲቭ ነው። ስንናገር any kind of language የጭንቅላታችን ይሄ ፍሮንት ሎብ የሚሉት እዚህ ፍሮንታል ሎብ የፍለፊቱ ፓርት ጋር ያለው እንቅስቃሴ ያሳያል because እየተናገረን ስለሆነ አክቲቭ መሆኑን ያሳያልና ይሄንን ነው በዚህ ነገር ላይ ኤክስፐሪመንቱን የሰሩት ማለት ነው። We asked Pastor Jerry Stoltzfus to come to the university to have his brain scanned while he speaks in tongues. This way we could see the experiment in action. First he's told to pray in English. Then he's told to speak in tongues. So ምንድነው ቤዚክሊ የተደረገው? ፓስተር ጄሪ የሚባል ፓስተር ይሄንን ኤክስፐሪመንት የሰሩበት ጭንቅላቱን ስካን ያደርጉታል ማለት ነው። ሶ ይሄ ፓስተር እዚህ ጋር እንደምታዩት በእንግሊዘኛ በቋንቋው እየጸለየ ስካን ሲያደርጉት ቅድም ያልኳችሁ የጭንቅላቱ ፍሮንታል ሎብ ይሄ በጭንቅላታችን ላይ ያለው part of our brain ማለት ነው እሱ በጣም አክቲቭ ነው። ሲጸልይ ስካን እየተደረገ እንቅስቃሴ ያሳያል አክቲቪቲ ማለት ነው። ምክንያቱም he's speaking እየተናገረ ስለሆነ በቋንቋው ኤኒ ቋንቋ በሳይንሱ መሰረት ያ ፓርት መንቀሳቀስ አለበት አክቲቭ ነው። ሶ በአዘር ሳይድ ደግሞ አሁን ደግሞ በልሳን ተናገር ብለው ይሄንን ኤክስፐሪመንት አደረጉት ማለት ነው። ልክ በልሳን መናገር ሲጀምር ያ ፓርት ፍሮንታል ሎቡ ምንም አይነት እንቅስቃሴ ያላሳየ። This is the first scan when he was in prayer speaking in English. This is the second scan when he is praying in tongues. Pastor Stoltzfus' scan showed that his frontal lobe, the part of the brain that controls language, was active when he prayed in English, but for the most part it fell quiet when he prayed in tongues. ኢሶይ አስቡት በልሳን እየተናገረ ነው ምንም አይነት አክቲቪቲ አይታይም አሉ ፍሮንታል ሎቡ ላይ ማለት ነው። በእንግሊዘኛ ቋንቋ ወይም በማንኛውም ቋንቋ ስትናገሩ ያ ፓርት ይንቀሳቀሳል for you're speaking። በልሳን ተናገሩ እንጂ ስቲል እየተናገራችሁ ነው እንቅስቃሴ አለ ግን ያ ፓርት ፍሮንታል ሎብ ስናወራ መንቀሳቀስ ያለበት የሰውኛ ጭንቅላታችን ፓርት he was not active. I know እግዚአብሔር ቃል ቀደም እንዳልኳችሁ ምንም አይነት ቫሊዴሽን አይፈልግም። እግዚአብሔር ቃል ነው የነጠረ ነው እውነተኛ ቃል ነው። ግን በዚህ ኬስ በጣም ተገረሙ ራሱ ዶክተር። እውነትም እንዳሉት አለ the voice of God
speaking through them የእግዚአብሔር መንፈስ ነው በውስጣቸው የሚጸልየው አለ ዶክተሩ በስተመጨረሻ ማለት ነው ምክንያቱም ምንም አይነት እንቅስቃሴ አላየንም ብሬናችን በዛ ሰዓት ላይ ምንም አይነት አክቲቪቲ አያሳይም ዝም ያለ ነበር when they're actually engaged in this whole very intense spiritual practice religious practice for them their frontal lobes tend to go down in activity but I think it's very consistent with the kind of experience that they have because they say that they're not in charge it's the voice of God it's the spirit of God that's moving through them ልክ እግዚአብሔር ቃል እንደሚለው በልሳን በጸልይ መንፈሴ ይጸልያል መንፈሳችን ይጸልያል አይምሮዬ ግን ያለ ፍሬ ነው አይምሮዬ በዛ ሰዓት አክቲቭ አይደለም የሚለው ነገር that's exactly what happened here ምን እላችሁ ነው እግዚአብሔር ቃል ቫሊድ ነው ሁልጊዜም እግዚአብሔር ቃል ትክክል ነው ምንም አይነት የእግዚአብሔርን ቃል ይሁን እንዲህ ነው ብለን ልንልበት የምንችል ሳይሆን በቃ ራሱ ሳይንሱ ራሱ ፕሩቭ ያደረገው ነገር ነው ዶክተሮቹ ባሉት ስናወራ ፍሮንታል ሎባችን የፍለፊቱ ያለው ፓርት ኦፍ ዘ ብሬን እሱ አክቲቭ ነው ማንኛውም ቋንቋ ምንም አይነት አፋችን እንቅስቃሴ ሲኖር ያ የፓርት ኦፍ ዘ ብሬን እንቅስቃሴ ያሳያል ግን ለሞመንት ልሳን ስትናገሩ ያ እንቅስቃሴ ምንም አይነት ነገር አያሳይም ያንን ነገር ነው ኤግዛክትሊ እዚህ ጋር ፕሩፍ ያደርጋል አይምሮዬ ያለ ፍሬ ነው የሚለው ነገር ቁልጭ አድርጎ እዚህ ጋር ያሳያል ማለት ነው so the same thing ደግሞ ምን አደረጉ እነዚህ የቡዲስት ሞንክስ ሲጸልዩ እነሱም ላይ ኤክስፐሪመንቱ ተሰራ ማለት ነው በጣም የሚገርመው ነገር የመጣው ሪዛልት ደግሞ የነሱ ምንድነው እነሱ ሲጸልዩ ኮምፕሊትሊ ባይምሮአቸው ስለሆነ የሚጸልዩ ሞር አክቲቭ ነበር ይላል ብሬናቸው ያቺ ፓርታችሁ ቅድም ያልኳችሁ ፍሮንታል ሎብ በጣም ፈጣን የሆነ አክቲቪቲ ነበር የሚያሳየው ምክንያቱም ኮንሰንትሬት አድርገው በጣም ፎከስ አድርገው ስለሚጸልዩ በቃ አይምሮአቸው እዛ ጋር በጣም አክቲቭ ነበር አሉ ዶክተሮቹ ሲናገሩ ማለት ነው ከዛ on the other hand ደግሞ ወደኛ እዚህ ደግሞ ወደ ልሳን ወደ ክርስቲያን ጸሎት ደግሞ ወደዚህ ጋር ሲመጣ ኤክስፐሪመንቱ ሲሰራ በልሳን ይናገራሉ ግን ልክ እግዚአብሔር ቃል እንደሚለው መንፈስ ስለሆነ በውስጣቸው የሚጸልየው ያ እንቅስቃሴ የለም አእምሮአችን አይሰራም በዛ ሰዓት ላይ In earlier studies, Dr. Newberg looked at what happens in the brains of Buddhist monks meditating and Franciscan nuns praying, and it was noticeably different from what happens to tongue speakers. That's in fairly stark contrast to the people who are like the Buddhists and the Franciscan nuns who are in prayer because they are very intensely focused and in those individuals the frontal lobes actually increased activity. አይገርም ስለዚህ ልሳን ብላችሁ ብዙ ጊዜ ብዙ ሰዎች እንዲህ አይነት ነገር ግራ ይገባቸዋል ይሄ መጽሐፍ ቅዱስ ላይ የተጻፈ ነገር ነው የእግዚአብሔር ቃል ነው ትክክል ነው ልሳን አለ ሰዎች ይናገራሉ ብዙ ሰዎች ከሩቅ ሆነው ስለ ልሳን ምንም አይነት አንደርስታንዲንግ የሌላቸው is just gibberish ለነሱ ዝም ብሎ ሰው ማንበል የሚያደርግ ነው ይመስላቸው ግን አይደለም ይሄ የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 14 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለውም የለምና በመንፈስ ግን ሚስጥርን ይናገራል ይላል ስለዚህ በልሳን ውስጥ ማስተርጎም አለ ደግሞ ስንጸልይ ደግሞ ብቻችሁ ናችሁ ደግሞ ስትጸልዩ ደግሞ ለእግዚአብሔር ሚስጥርን ያወራል ይላል መጽሐፍ ቅዱስ ላይ ማለት ነው ሰው እናንተና እግዚአብሔር ብቻ የምታውቁት ቋንቋ ማለት ነው በእናንተ ውስጥ ያድራል ያለው የእግዚአብሔር መንፈስ ውስጣችሁ ሆኖ ይቃትታል ይጸልያል የሚለው መንፈስ ሮንግ የሆነ ነገር ስናረግ ሮንግ አረጋችሁ ትክክል የሆነ ነገር ትክክል ስታረግ የሚነግር subconsciously ምናቀው የእግዚአብሔር መንፈስ ማለት ነው ስለዚህ ያ መንፈስ ነው በውስጣችን ሆኖ የሚጸልየው ያ መንፈስ በውስጣችን ሆኖ ሲጸልይ ባይምሮአችን አይደለም ለዛ ነው መጽሐፍ ቅዱስ ላይ አይምሮዬ ያለ ፍሬ ነው የሚለው አይምሮዬ አክቲቭ አይደለም ሲጸልይ ያ መንፈስ በውስጥ ይጸልይልኛል ያንን ነገር 100% እዚህ ጋር ፕሩቭ አደረኩ I think it's very consistent with the kind of experience that they have because they say that they're not in charge it's the voice of God it's the spirit of God that's moving through them ስለዚህ እግዚአብሔር ቃል ሁልጊዜም ትክክል ነው እግዚአብሔርን ማመንና የእግዚአብሔርን ወንጌል ጌታ ኢየሱስ ክርስቶስን አንደርስታንድ አድርጎ መኖር ብልህነት ነው ምክንያቱም በስተመጨረሻ ሰማይ ምድር ከምድር በታች ሁሉ የሚንበረከክለት ኢየሱስ ክርስቶስ ነው ስለዚህ ኢየሱስ ክርስቶስን አውቆና ኢየሱስ ክርስቶስ ጌታ እንደሆነ አምኖ መኖር አዋቂነት ነው የእግዚአብሔር ነገር ኢየሱስ ክርስቶስ የወንጌል ነገር ለማያውቁት ሞኝነት ለገባቸው ግን ለሚያውቁ የእግዚአብሔር ኃይል ነው ይላል አሁን አንዳንድ ሰዎች ወንጌል ካልገባቸው ስለውስ ለኢየሱስ ሲያወሩ ሲናገሩ ምን ሲሉ it's just like ሞኝነት weakness ይቆጥሩታል ብዙ ሰው ማለት ነው ስፔሻሊ ደግሞ አሁን ባለንበት ጄነሬሽን ለኢየሱስ ማውራት ስለ እግዚአብሔር መናገር it's like እንደ weakness ተቆጥሯል ሰይጣን የሚፈልገው ይሄንን ነው ይሄ የሰይጣን ታርጌት ነው አሁንም ልክ እንደዚህ ስለ ልሳን ሰዎች ሲያወሩ ስለ ልሳን እንዲህ ነው ሲሉ ለብዙ ሰዎች gibberish ይመስላቸዋል ዝም ብሎ ቋንቋ ዝም ብሎ ማንበል የሚደረግ it's not እግዚአብሔር መንፈስ ነው ቅዱስ መንፈስ ነው ይሄው ሳይንሱ እዚህ ጋር ፕሩቭ ያደረገልን ነው ስለዚህ እግዚአብሔር ቃል ትክክል ነው በደንብ ደግሞ ይሄን ነገር ማወቅ የምትፈልጉ ሰዎች ካላችሁ አንደኛ ቆሮንቶስ ላይ ገብታችሁ በደንብ አንብቡት መልሱ ሁሉ ነገር እዚህ ላይ አለ
በተረፈ ሳናቅ ስለ መንፈስ ቅዱስ ስለ እንደዚህ አይነት ነገር ባንናገር ጥሩ ነው። ምክንያቱም መንፈስ ቅዱስን የሚናገር የሚሳደብ ኃጢያቱ አይሰረይለትም ይላል። ስለዚህ ሳናቅ ስለ መንፈስ ቅዱስ ብዙ ባናወራ ጥሩ ነው ማለት ነው። ልሳን መናገር ለእግዚአብሔር ጌታ ኢየሱስ ክርስቶስ ላመኑ በመንፈስ ቅዱስ ኢየሱስ ክርስቶስ ጌታ እንደሆነ በሶስተኛው ቀን ደግሞ ሞትን ድል አድርጎ የተነሳ ያመነ ሪፔንት ያደረገ ንስሐ ገብቶ ከእግዚአብሔር ጋር መንገዱን ያስተካከለ ሁሉ ለሁላችንም የተሰጠ ነው። ያድናል ኢየሱስ ያድናል ያድናል ጌታዬ ያድናል ያድናል ብቻውን ያድናል ያድናል በሕይወት ያኖራል ያድናል ኢየሱስ ያድናል ያድናል ጌታዬ